ቀረበ። የማን መልአክ ቀረበ? ድምጻቸው አይሰማም። የማን መልአክ ቀረበ? የጌታ መልአክ ቀረበ። የጌታ መልአክ እንዴት ሊቀርብ ቻለ? ቃሉን የምናገኘው በሐዋርያት ሥራ ምዕራፍ 12 ከቁጥር 7 ያለ ኃይለ ቃል። የጌታ መልአክ የቀረበበት ጉዳይ ምንድነው ስንል ባጭሩ ቅዱሳን መላእክት ማለት ከእግዚአብሔር ወደ ሰው መልእክት የሚያመጡ አንደኛ፣ ሁለተኛ ደግሞ ከሰው ወደ እግዚአብሔር የሚያማልዱ እግዚአብሔርን ለምህረት እግዚአብሔር ሆይ ልክ እንደ መልአኩ እንደ ቅዱስ ሚካኤል ለሰባ ዘመን ሁሉ የተቆጣቸውን የፋርስን ሕዝብ የማትምረው እስከመቼ ነው ብሎ መልአኩ ቅዱስ ሚካኤል ለእነኛ ሕዝብ እንደተማጸነላቸው ሁሉ የእግዚአብሔር መልአክ ከእግዚአብሔር ወደ ሰው ከሰው ደግሞ ወደ እግዚአብሔር ያማልዳሉ። አንደኛ ቅዱሳን መላእክት ለምህረት ይላካሉ። ለምን ይላካሉ አልኳችሁ? ለምህረት ይላካሉ። ሁለተኛ ቅዱሳን መላእክት ለብስራት ይላካሉ። ሶስተኛ ቅዱሳን መላእክት ደግሞ እንደ ሎጥ ዘመን ሰዎች አምፀው እግዚአብሔርን አናመልክም ሲሉ ለኃጢአት ሲገዙ እግዚአብሔርን ሲረሱ እግዚአብሔር አምላክ ደግሞ እሳታውያን ቅዱሳን መላእክትን ሊያጠፉ ለቁጣም ይላካሉ። የጌታ መልአክ ለኛ በምህረት እንዲቀርብ ምንድነው ማድረግ መቻል ያለብን? እኛ ጋር የእግዚአብሔር መልአክ በምን አይነት መልኩ ቀርቦን ይሁን? ቢመጣስ ያ መልአክ ከኛ ምን ይወስድ ይሁን? ምህረት ወይስ ይቅርታ ወይስ ኃጢአታችንን ቆርጦ ይሄዱን የሚለውን ነገር ራሳችንን ከዚህ ትምህርት ጋር ልናነጻጽር ያስፈልጋል። ባጭሩ ቅዱሳን መላእክት የመጀመሪያ ቀን ስነ ፍጥረት ናቸው። እየሰማችሁ ነው? የዕለተ እሁድ ስነ ፍጥረት ናቸው። ቅዱሳን መላእክት ከዚህ ተፈጠሩ አይባልም። ምናልባት አንዳንድ አባቶች በባህሪያቸው መስሎ ከእሳትና ከነፋስ ተፈጠሩ ሊሏቸው ይችላሉ። ቅዱሳን መላእክት ግን ከዚህ ተፈጠሩ ሊባል አይቻልም። ለምን ከተባለ የመጀመሪያ ቀን ስነ ፍጥረት ናቸው። ሰማይም የለም፣ ምድርም የለም፣ ንፋስም የለም። ንፋስም ሳይኖር ምድርም ሳይኖር ሰማይም ሳይኖር ቅዱሳን መላእክት ተፈጥረዋል። ማን ተፈጥረዋል አልኳችሁ? የመጀመሪያ ቀን ስነ ፍጥረት ናቸው። የመጀመሪያ ቀን ስነ ፍጥረት ስለሆኑ ከእሳትና ከነፋስ ተፈጠሩ ማለት አይቻልም። ስለዚህ ከእሳትና ከነፋስ ተፈጠሩ ሲባል ባህሪያቸውን ለመግለጽ ያክል። ሁለተኛ ቅዱሳን መላእክት ረቂቃን ናቸው። ምን ናቸው አልኳችሁ? ረቂቃን ናቸው። ረቂቃን ናቸው ስላችሁ ለበቁ ሰዎች ይታያሉ፣ አንደኛ። ሁለተኛ ደግሞ ላልበቁ ሰዎችም ይታያሉ። እየሰማችሁ ነው? ለበቁ ሰዎች ሊያረጋጓቸው ጸሎታቸውን ሊያሳርጉ ይታያሉ። ሁለተኛ ደግሞ ላልበቁ ሰዎች ይታያሉ ስላችሁ ልክ እንደ ባላቅ ያን ሕዝብ ሊረግም መጣ፣ ሕዝቡን አትርገም እያለ ያ ሰው አልበቃ። ላልበቁ ሰዎች የሚታዩት በቁጣ ይታያሉ ማለት ነው። ስለዚህ ረቂቃን ናቸው ስንል ቅዱሳን መላእክት ካሉበት ቦታ ብንጠራቸው ከአይን ጥቅሻ ቅድሚያ የሚደርሱ ናቸው። ቦታ የማይገድባቸው ናቸው። ስለዚህ የመጀመሪያ ቀን ስለተፈጠሩ ቅዱሳን መላእክት ባጭሩ እንድትረዱ የምፈልገው ነገር ከዚህ ተፈጠሩ ሊባል አይቻልም። ለምን ተፈጠሩ ከተባለ እግዚአብሔር አምላክ 22 ስነ ፍጥረታት ፈጥሯል። ከ22 ስነ ፍጥረታት ሁለቱ ስነ ፍጥረታት መላእክትና ሰው ናቸው። ሰውና መላእክት እግዚአብሔርን ሊያመሰግኑ ክብሩን መንግስቱን ሊወርሱ የተፈጠሩ ስነ ፍጥረታት ናቸው። ስለዚህ ስለ ቅዱሳን መላእክት ተፈጥሮና ባህሪና ክል ካየን ወደ ትምህርታችን ስንመጣ የጌታ መልአክ ቀረበ። የማን መልአክ ቀረበ? የማን መልአክ ቀረበ? ይህ የሆነው እንዲህ ነው። በሄሮድስ ዘመነ መንግስት ንጉሥ ሄሮድስ ቅዱሳን ሐዋርያት እግዚአብሔርን እያመሰገኑ የእግዚአብሔርን ቃል እየሰሙ ከእግዚአብሔር ጋር እየተመላለሱ ወንጌል እየሰበኩ ሲኖሩ ሄሮድስ ደግሞ ክርስቶስን የሚሰብክ በክርስቶስ ስም የሚያጠምቅ በአብ በወልድ ስም የሚያጠምቅ ሐዋርያትን በሙሉ እያሳደደ ይገል ነበርና በመጀመሪያ ቅዱስ ያዕቆብን አንገቱን ቀላውና ገደለው። ከዚያ በኋላ ቅዱስ ዮሐንስ አንገቱ ሲቀላ እነ ቅዱስ ጴጥሮስ ደግሞ የእግዚአብሔርን ወንጌል የምስራቹን ይሰብካሉ። ምንም እንኳን የእግዚአብሔር ወንጌል ሲሰብኩ ሄሮድስ እነኚህ ሰዎች አንገታቸው ተቀልቶ ማያርፉምና ስለዚህ ባጭሩ ሐዋርያት የሚባሉትን የክርስቶስ ደቀ መዛሙርትን እያሳደድኩኝ ማሰር አለብኛል። ይህ ሲሆን ከሐዋርያት ሁሉ የሐዋርያት አለቃ የሆነው ቅዱስ ጴጥሮስ ነው። ማን ነው አልኳችሁ? እየሰማችሁ ነው? ማን ነው አልኳችሁ? ቅዱስ ጴጥሮስ ነው። ሄሮድስ ቅዱስ ጴጥሮስን አሳደደውና አሰረውና ወህኒ ቤት ውስጥ እጅና እግሩን አስሮት በዘበኛ አስጠብቆ በሩ ግቢው
ከዚያ ደግሞ ጴጥሮስ የታሰረበትን ቤት ከቆለፈ በኋላ በዘበኛ አስጠብቆ ቅዱስ ጴጥሮስን ወህኒ ቤት ውስጥ አሰረው። ሲታሰር የእግዚአብሔር መልአክ ቀረበ። የማን መልአክ ቀረበ? በሌሊት። ጴጥሮስ ግን ታስሯል። ጴጥሮስ በእስራቱ አላፈረ። ጴጥሮስ የእግዚአብሔር አገልጋይ ስለነበረ ጸጋ መንፈስ ቅዱስ እግዚአብሔር ስለሰጠው ቅዱስ ጴጥሮስ በእስራቱ የማያፍር ጠንካራ ክርስቲያን ነበረ። ጥቂት ንፋስ ተወዛወዘ ብሎ ከእምነቱ የማይነቃነቅ አለት የተባለ ታላቅ ሐዋርያ ስለሆነ ሲታሰር ደስ ይለዋል። ክርስቲያኖች ጥቂት እግዚአብሔር ሲጎስመን እንዴቱን በእግዚአብሔር ላይ የምናጉረመርመው፣ ራሱ ታሲመታን እንዴቱን እግዚአብሔር ላይ የምናማርረው አይደለም። እስራት ይቀርና ስንራብ በእግዚአብሔር ላይ እንዴቱን ጣታችንን የምናነሳ ምእመና። ክርስቲያን ግን ቅዱስ ጴጥሮስ ታስሮ በእስር ቤት ውስጥ እግዚአብሔርን ያመሰግን ነበር። ማንን ያመሰግን ነበር? እኔኑ እግዚአብሔርን ለማመስገን ጊዜ፣ ቦታ፣ ሰዓት አይገድበን። ለምሳሌ ያክል ዮናስ በአሳ አንባሪ ሆድ ውስጥ ሆኖ ወደ እግዚአብሔር ይማጸን ነበር። ወደ ማን ይማጸን ነበር? በችግራችሁ ላይ እግዚአብሔርን ተማጸኑት። እንደ ቅዱስ ጴጥሮስ እንደ ዮናስ እግዚአብሔር ሆይ በሉት፣ እኔ ያለሁበት ውጣ ውረድ ውስጥ ነው፣ ግድ የለም እግዚአብሔር ሆይ አንተ ዓለም በቁልፍ ውስጥ ቢከተኝ አንተ ደግሞ የዓለምን ቁልፍ መስበር የምትችል አምላክ ነህና መልአክን ልከህ አረጋጋኝ ብላችሁ እግዚአብሔርን እንደምሉት የእግዚአብሔር ቤተሰቦች። እኛ እኮ መለመን አቅቶን ነው አንደኛ። ሁለተኛ ደግሞ ልመናችን ትክክለኛ ስላልሆነ እግዚአብሔር ነገሮችን ሁሉ አዘገየብን። እግዚአብሔር ቢያዘገይም ግድ የላችሁም። ሰው ቀድሞ መጥቶ ያቆስላል፣ እግዚአብሔር ግን ዘግይቶ ይመጣና ይፈውሳል፣ ሰላምን ይሰጣል። ሰው ቀድሞ መጥቶ ያሳዝናል፣ እግዚአብሔር ዘግይቶ ይመጣና በደስታ ይሞላል። ማን ወደ ቤታችን ይምጣ? ድምጻቸው አይሰማም። ማን ወደ ቤታችን ይምጣ? እግዚአብሔር በቸርነቱ ወደ ሁላችንም ቤት ይምጣ። ስለዚህ ቅዱስ ጴጥሮስ እግዚአብሔር አልካደም። ታስሬያለሁ ብሎ በእግዚአብሔር ላይ አላጉረመረመም። በሌሊት ታስሯል። ጴጥሮስ እንዳይወጣ እጁ በሰንሰለት ተቆልፏል። ዓለም በስንት አይነት ኃጢአት ቆልፋኑን ምእመና በማናየው በማወቅም ባለማወቅም እኛ እኮ የታሰርንበት እኮ እንደ ሄሮድስ ዘመን አይደለም። በመሻታችን የታሰርን ብዙዎች አለን እኮ፣ በማየታችን የታሰርን ብዙዎች አለን እኮ። ስለዚህ ቅዱስ ጴጥሮስ ዓለም እስር ቤት ውስጥ ጥለዋለች። ይህም አይበቃም ብሎ ለአንድ ሰው በእስር ቤት መወርወሪያ እያለ ከግራና ከቀኝ ደግሞ ዘበኞች አሉ። ጴጥሮስ እንዴት ይውጣ ይሁን? እግዚአብሔር ግን በንፋስና በአውሎ መንገድ አለው ተብሎ በትንቢተ ዮናስ ላይ እንደተጻፈው ለእግዚአብሔር የሚገድበው አንዳችም የለም። የእግዚአብሔር ቤተሰቦች ስለዚህ ጴጥሮስ ታስሯል። ያ የእግዚአብሔር መልአክ የጌታ መልአክ ሰው በሌለበት ሰዓት በሌሊት ወደ እስር ቤት ውስጥ ገባ። እየሰማችሁ ነው? ለመላእክት በር አይገድባችሁ። ለመላእክት የትኛው ዋሻ አይገድባቸው። ስለዚህ ገባና ያ የጌታ መልአክ ቀረባልና ጴጥሮስ ጎኑን ነካው። ምኑን ነካው አልኳችሁ? ድምጻችሁ አይሰማም። ምኑን ነካው? ጎኑን ነካውና ጴጥሮስ አለው። ጴጥሮስ ሲለው ጴጥሮስ ደነገጠ። ህልምንም የሚያይ የሚመስለው ነበር ያለ መጽሐፍ ቅዱስ ላይ። ተነሳ ተተኛ፣ ተነስ፣ ጫማህንም አድርጋለሁ እንዲህ ሲለው ከእጁ ያለው ብረት የለም ተፈቷል። እግሩ ላይ የታሰረው ወልቆሃል። ተነሳለው። ጴጥሮስ ጫማውን አደረገ። ያ የእግዚአብሔር መልአክ አልተለየውም። ዘበኞቹ ተኝቷል፣ በሩ ተዘግቷል። መልአኩ ሲገባ ግን በሩ ተከፈተ። ምኑ ተከፈተ አልኳችሁ? ምኑ ተከፈተ? በሩ ተከፈተና ጴጥሮስ ጫማን አደረጋለሁ። ጴጥሮስ ህልምን የሚያይ መስለው ነበርና ወደ ውጭ ሲወጣ አሁን ደግሞ ከባድ ሌላ በር አለ፣ የማይወጣ በር። ጴጥሮስና የእግዚአብሔር መልአክ ሲመጡ ያም ትልቁ በር ተከፈተ። እየሰማችሁ ነው? ያ ትልቁ በር ከተከፈተ በኋላ ጴጥሮስ ወጣ አለው። የእግዚአብሔር መልአክ ከጴጥሮስ ተሰወረ። ጴጥሮስም እንዲህ አለ፣ ለካ ከሄሮድስ እጅ መልአኩን ልኮ ያዳነኝ የእግዚአብሔር መልአኩን ልኮ ያዳነኝ ጌታዬ፣ ፈጣሪ፣ አምላኬ እግዚአብሔር ነው አለ። ማን ነው አለ? ማን ነው አለ?
የሚገርማችሁ ነገር የጴጥሮስ ወዳጆች ሌሎቹ ሐዋርያትና ሌሎቹም ሴቶች በአንድ ስፍራ ተሰብስበው ይጸልዩ ነበር። ለካ ወንድማችን ጴጥሮስ የሚያጽናናን ጴጥሮስ ሰላም የሚሰጠን ጴጥሮስ ታስሯል ሲሉ ጴጥሮስ ደግሞ በሌሊት ሄደና ደጁን አንኳኳ። የታንኳኳ አልኳችሁ? በምሕረት የእግዚአብሔር መልአክ ወደኛ ይምጣ። ላዘንነው ለኛ፣ ሰላም ላጣነው ለኛ፣ በልተን አልጠግብናለው ለኛ፣ ለብሰን ላላማረብን ለኛ፣ ከሃይማኖት ምግባር ለሌለን ለኛ ቀድሞ ይምጣና እስቲ የእግዚአብሔር መልአክ ይሄ ክፉ የሆነው ማንነታችንን ወደ መልካም ይቀይርልን። ስለዚህ ጴጥሮስ ሄደና አንኳኳ። በጴጥሮስ የተነሳ ብዙ ሰው አዝኗል። ሲያንኳኳ አንዷ ብድግ አለችና በሩን ስከፍት ጴጥሮስ ነኝ አላት። ኧረ ጴጥሮስ ታስሯል አልከፍትልህም። ግድ የለሽ ክፈቺ ጴጥሮስ ነኝ። በዚህ ሰዓት በብዙ ውጣ ውረድ በኋላ ለጴጥሮስ በሩን ከፈቱለት። ገባ። ዝም በሉ አላቸው። እንዴት እንደወጣው እንዲህ የእግዚአብሔር መልአኩን ልኮ አድኖኛል፣ ይህንን ግን ለማንም እንዳትነግሩ ዝም በሉ አላቸው። የእግዚአብሔር ሰዎች ትልቁ ከዚህ መማር ያለብን ነገር ቢኖር አንደኛ ትንሽ ነገር ስናገኝ ሌላ ገጸ ባህሪ ማሳየት የለብንም። ቅዱስ ጴጥሮስ ዝም በሉ ተረጋጉ አለ። ለምን? ጴጥሮስ ገና የሚሰራው ድንቅ ስራ ስላለ ማለት ቁልቁል ሊሰቀል እኮ ነው። ገና የሚጠብቀው ብዙ ታሪክ አለ። ስለ ስሙ ብዙ ሰማዕትነት ምስክር ሊሆን ነው ለክርስቶስ። ስለዚህ ዝም በሉ፣ ገድልን ሳልፈጽም ስለኔ ሌላ ነገር አታውሩ ሲሆን ዝም በሉ። ግን መልአኩን ልኮ ያዳነን እግዚአብሔርን አመስግኗል። እስቲ እናንተም እግዚአብሔርን ከፍ አድርጋችሁ አመስግኑት እግዚአብሔር። ስለዚህ ባጭሩ ቅዱሳን መላእክት ያድናሉ። ቅዱሳን መላእክት ምን ያደርጋሉ አልኳችሁ? ምን ያደርጋሉ? መዝሙር 33 ቁጥር 7 እግዚአብሔርን በሚፈሩ ሰዎች ዙሪያ እግዚአብሔር መላእክት ይሰፍራል ያድናቸውማል ተብሏል። ሌላም ልበ አምላክ ቅዱስ ዳዊት በመጨረሻው ዝማሬው ላይ እግዚአብሔር መልአኩን ልኮ አዳነን ይላል። ስለዚህ የእግዚአብሔር መላእክት ያድናሉ አንደኛ። ሁለተኛ ደግሞ የእግዚአብሔር መላእክት ይራዳሉ። በትንቢተ ዳንኤል ምዕራፍ 10 ላይ ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ ይላል። ማን ሊረዳኝ መጣ ይላል? ሚካኤል ሊረዳኝ መጣ ይላል። የእግዚአብሔር መልአክ ቀረበ። እስቲ ለትምህርታችን ስንመለስ የእግዚአብሔር መልአክ እንዲቀርበን ምን እንሆን ነው? የዛሬ ታሪክ ስናይ ባጭሩ ታሪኩን ማንሳት አይጠበቅብኝም። የአባ እንጦንስ ረፍታቸው ቅዱስ አቡነ ጴጥሮስ ኢትዮጵያዊ ሰማዕት የሆነበት በእነኚህ ሁሉ መልአኩ ቅዱስ ኡራኤል የተራዳበት ትልቅ በዓል ግን የጌታ መልአክ ቀረበ። ኡራኤል ወደኛ እንዴት ይምጣ? ለምን ይምጣ? ለምን ይምጣ? ኡራኤል እንዲመጣ እኛ ምን መሆን መቻል አለብን የሚለውን ነገር ይዛችሁ ብቻ እንድትሄዱ እፈልጋለሁ። አንደኛ የእግዚአብሔር ቤተሰቦች ኡራኤል እንዲመጣ የእግዚአብሔር መልአክ እንዲቀርበን ክፋትን ከኛ እናርቅ። ምን እናርቅ አልኳችሁ? ምን እናርቅ? ከነ ክፋት የእግዚአብሔር መልአክ ይቀርበኛል ማለት የለም። ይሄን አስቡ። ሁለተኛ ጥላቻን ከኛ እናርቅ። ጥላቻ ባለበት የእግዚአብሔር መልአክ የለም። ሶስተኛ ቅናትን ከኛ እናርቅ። ቅናት ባለበት የእግዚአብሔር መልአክ የለም። ቅናት ማለት ትልቁ ነቀዝ ማለት ነው። እየሰማችሁ ነው አይደል? ነቀዝ ማለት እንደው ስንዴ ካለ ጎተራ ውስጥ ላይ ነቀዝ የበላው ስንዴ ሽታው ይቀየራል። ብታስፈጩት ዱቄት ይሆናል። እኛ እኮ ቅናት በላንና እንዲሆን ማንነታችን ሽታችን ተቀየረ። የቅዱሳንን ሽታ መሽተት አቃተን። የክርስቶስን ሽታ መሽተት አቃተን። ቅናት ማለት ትልቁ ኃጢአት ነው። በቅናት የተቀጡ ብዙዎች አሉና ስለዚህ የእግዚአብሔር ቤተሰቦች ትዕቢትን፣ ቅናትን ካራቅን የእግዚአብሔር መልአክ ይቀርባል። የማን መልአክ ይቀርባል? አንድ ነገር ብያችሁ ትምህርቴን አበቃለሁ። የእግዚአብሔር መልአክ እንዲቀርበን ሌላ ምን እናደርጋላችሁ? ቅዱስ ዮሐንስ አፈወርቅ አንድ ነገር ይመክረናል። እየሰማችሁ ነው? እኔ አለ መላእክትን በሚያይ ሰው አልደነቅም ማለት ምን በሚያይ ሰው አልደነቅም ማለት ግን አለ ኃጢአቱን በሚያይ ሰው እደነቃለሁ አለ። ብዙዎች ለምን ከተባለ ብዙዎች መላእክትን አይተው ወደ ሲኦል ገብተዋል። ኃጢአታቸውን አይተው ግን ንስሐ የገቡ ሰዎች ወደ መንግስተ ሰማያት ገብተዋል። ወደ ገብተዋል። አንድ ታሪክ ልንገራችሁ። አንድ ወጣኔ መነኩሴ መጀመሪያ ገዳም እንደገባ 2 እና 3 ቀን እግዚአብሔርን ለመነ። ሲለምን የእግዚአብሔር መልአክ ተገለጠለት። ሚካኤል ማን ተገለጠለት? እየሰማችሁ ነው? ማን ተገለጠለት?
ሚካኤል ተገለጠለትና እየሮጠ ወደ አበምኔቱ ሄደና እንዲህ አላቸው፣ እኔ በቅቻለሁ አላቸው። ምን ሆኛለሁ አላቸው? በቅቻለሁ፣ ከዚህ ገዳም መቀመጥ የለብንም አሁን በቃው። ለምን አሉት? ታላቁ መልአክ ቅዱስ ሚካኤል ማታ አይቼዋለሁ ተገልጦልኛል። ልጄ አሉት አልበቃህም ማለት ምን አላልክም አሉት? ምን አላልክም አሉት? አንድ ቀን ጸልየን ራሳችንን ጻድቅ የምናደርግ ሰዎች፣ ጥቂት አስራት በኩራት አውጥተን እንዲጨበጨብልን የምንወድ ሰዎች፣ ጥቂት ጊዜ ቤተክርስቲያን ተመላልሰን ከኔ በስተቀር ብለን ራሳችንን ከፍ ከፍ የምናደርግ ሰዎች ከዚህ ታሪክ ልንማር ያስፈልጋል። ከመልአኩ ታሪክ ዛሬን ተምረን መሄድ አለብን። ስለዚህ አልበቃህም ማለት ነው። ደግሞ ጸለየ። ምን አደረገ አልኳችሁ? ሲጸልይ ሁለተኛ ቀን ደግሞ እመቤታችን ቅድስት ድንግል ማርያም ተገለጠችለት። ማን ተገለጠለት? አሁንም ለሊት እየሮጠ ወደ አበምኔቱ ሄደና አባቴ በቅቻለሁ። ምን ሆኛል አላቸው? ዛሬ በቅቻለሁ፣ ካሁን በኋላ ጸልይ እንዳያሉኝ እኔ በቅቻለሁ። አንደኛ ሚካኤልን አይቻለሁ፣ ይሄ ሁለተኛ ደግሞ የጌታን እናት ድንግል ማርያምን አይቻታለሁ። ስለዚህ በቅቻለሁ ሲል ልጅ አሁንም አልበቃህም ማለት ምን አላልክም ማለት ግባ ወደ ባዕት ግባና ጸልይ፣ አልበቃህም። ጸሎት አታቋርጣሉት። ባጭሩ ግን ጸሎት እንዴት ነው? ጸሎት አለማቋረጥ ማለት ቅዱስ ባስልዮስ እንዲህ ይለናል። ጸሎትን አለማቋረጥ ማለት ሁሌ ቆሞ መጸለይ አይደለም ይላል። ይህ ማለት እለት ተእለት እግዚአብሔርን ማሰብ፣ በስራም ቦታ በተለያዩ ስፍራ እግዚአብሔርን ማሰብ ያ ነው ጸሎት አለማቋረጥ ይለናል። በዛባችሁ። ስለዚህ ይህ ሰውዬ አሁን ማርያምን አየኋለ። አሁንም ሰውዬው አበምኔቱ ምን አሉት? ግባና ጸልይ። ምን አላልክም? እየሰማችሁ ምን አላልክም? ምን አላልክም? አሁን ሄደ ቃላቸውን ሰማና ሄደና ጸለየ። ሲጸልይ አሁን እግዚአብሔር ራሱ ተገለጠለት። ማን ተገለጠለት? ይህ ሰውዬ እየበቃ መጣ አልመጣም? እግዚአብሔር ተገለጠለት። እየሮጠ ጠዋት አሁንም ወደ አበምኔቱ ሄደና በቃው አላቸው። በቃው ሲላቸው ምን አየ ዛሬ ደግሞ? እንዴ ሚካኤልን አይቼ አልበቃህም ማለት ማርያምን አይቼ አልበቃህም ማለት አሁን ደግሞ የሁሉም አምላክ የሆነ እግዚአብሔርን አይቻለሁ በቅቻለሁ ካሁን በኋላ ልጄ አሁንም አልበቃህም ማለት ምን አላልክም ማለት እየሰማችሁ ነው? ምን አላልክም ማለት አሁን ሰውየው ገብቶ መጸለይ ጀመረ። ገብቶ ሲጸልይ ከልጅነቱ እስከ ሽምግልናው ያለው ኃጢአቱን አየ። ኃጢአቱን ሲያይ ሰውየው ማልቀስ ጀመረና እየሮጠ ወደ አበምኔቱ ሄደ። አባቴ አሁን ደግሞ ኃጢአት የተገለጠብኛል። ምን የተገለጠብኛል? በእርሶ ፊት መቆም አልቻልኩም፣ አፍሬያለሁ። በቃው እያልኩኝ ይሄን አክል ዘመን ሚካኤልን አየው ሲል ማርያምን ተገለጠችልኝ ስል መድኃኔዓለምን አየሁት ስል ለካ ኃጢአቴ ያሳፍራል። ምን ያሳፍራል? ኃጢአት ለካ ያሳፍራል። ኃጢአት ለካ ያዋርዳል። ኃጢአት ለካ ራቁታችንን እንደቆምን የሚያሳይ መስታወት ነው። ኃጢአቴን አየው አባቴ፣ ካሁን በኋላ እኔ በቃው አልልም አሉት። በዚህ ሰዓት እኛ አባት እንዲህ አሉት፣ ልጄ አሉት አሁን በቅተሃል አሉት። ምን ሆናል አሉት? አሁን ምን ሆናል? ኃጢአታችንስ ያየን ቀን በቅተናል። ምዕመናን ብዙዎቻችን ዛሬ ጸበል ስፍራ ነው የስፍራ አርሴማ ተገለጠችልኝ ውሸት። ጥንቃቄ ልታደርጉ ያስፈልጋል። ቤተ ክርስቲያን እንዲያታስተምር ሚካኤል ተገለጠልኝ ውሸት። ለኛ ነው እግዚአብሔር ተገለጠልኝ ምን ብንደፈር ነው? በአንድ በቢላ በዚህ በምክር አበው ላይ አንድ ነገር አለ። ቅዱስ ታላቁ አባት አቡነ ገብረ መንፈስ ቅዱስና አባ ሳሙኤል ዘዋልድባ ለካ ከቅዱሳንም ክብር የቅዱሳን ክብር ይበልጣል። አንድ ነገር ላስረዳችሁ ፈልጌ ነው ጨርሻለሁ። ስለዚህ እንዲህ ሲሆን አባ ሳሙኤል ዘዋልድባ ወደ ገብረ መንፈስ ቅዱስ ይመጣል። ወደ ማን ይመጣል አልኳችሁ? ሲመጡ ለካ ገብረ መንፈስ ቅዱስ ከአባ ሳሙኤል ዘዋልድባ በላይ ቅድስናቸው የበቁ ናቸው። ሲያማክሩ ገብርዬ ከሳቸው ተሰውሯል። እንግዲህ ከቅዱሳን እንኳን ማለት ከዚህ በኋላ አባ ሳሙኤል ዘዋልድባ ሲጸልዩ ገብረ መንፈስ ቅዱስ ተገለጡላቸው። በቅዱሳን እንኳን ይሄን አክል ክብር ካለ በእውነት ነው የምላችሁ። ጥቁር ሰው ስናይ ሰይጣን አየው ብለን ለምንቀባጥር ለኛ፣ ቀይ ሰው ባየን ቁጥር ገብርኤልን አየው ለምንለኛ ትልቅ አስተምህሮ ነው። ስለዚህ የጌታ መልአክ ቀረበ። የማን መልአክ ቀረበ?
የማን መልአክ ቀረበ? የጌታ መልአክ እንዲቀርብ አንደኛ ስጋውን እንብላ ደሙን እንጠጣ። ይህን ካደረግን በመጽሐፍ ቅዱስ በዚህ በዮሐንስ ወንጌል ምዕራፍ 6 ላይ እንደተጻፈ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ካለ በኋላ ስጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ አለ። ማን በእርሱ ይኖራል? ቀጥል አደረገና እርሱም በእኔ ይኖራል። እኛ በእርሱ እንድንኖር እሱም በእኛ እንዲኖር ስጋውን እንብላ ደሙን እንጠጣ። የጌታ መልአክ ቀረበ። የመልአኩ የቅዱስ ሚካኤል አማላጅነትና ተራዳኢነት ከሁላችን ጋር ይሁን። ያስተማረን የመከረን የአባቶቻችን አምላክ ክብርና ምስጋና ለስሙ ይሁን። ወስብሐት ለእግዚአብሔር።